የአውሮፓ ሻምፒዮንስ ሊግ ጨዋታዎች ዛሬ በጉጉት ይጠብቃሉ። በዋንዳ ሜትሮፖሊታኖ ስቴዲየም ውጤት የመቀልበስ ኃላፊነት ይዘው የሚሄዱት ባርሴሎናዎች ከጨዋታው በፊት ለአውሮፓ እግር ኳስ ማህበር ያቀረቡት ክስ አነጋጋሪ ሆኗል። የባርሴሎና አሰልጣኝ ሃንሲ ፍሊክ ዋንዳ ሜትሮፖሊታኖ ስታዲየም ላይ የስቴዲየሙ ወይም የመጫወቻ ሜዳው ሳር አሳድገውታል። ይሄ ደግሞ ሆን ብለው ኳስ እንዳንቀባበል ለማድረግ ነው በሚል ለአውሮፓ እግር ኳስ ማህበር ቅሬታቸውን አቅርበዋል። የአትሌቲኮ ማድሪድ አመራሮች በበኩላቸው ይሄ ለነሱ ብለን ያደረግነው ሳይሆን በስታንዳርዱ መሰረት ነው ያደረግነው የሚል አስተያየታቸውን አስቀምጠዋል። የአውሮፓ እግር ኳስ ማህበር ክሱን የተቀበለ ሲሆን እስካሁን ስለ ጉዳዩ መልስ አልሰጠም። ነገር ግን እንደተባለው ካላግባብ ሳሩ አድጎ ከሆነና ለአጫወት የማይመች ከሆነ እንዲቆረጥ እናደርገዋለን ብለዋል። አነጋጋሪነቱ ቀጥሏል። የአውሮፓ ሻምፒዮንስ ሊግ ላሚን ያማልና ጓደኞቹ በሜዳቸው ያስተናገዱትን የ2-0 ሽንፈት ይቀለብሱ ይሆን ወይ? በርካቶች በምሽቱ የሚጠብቁት ጨዋታ ነው። ከወዲህ ደግሞ ሃንሲ ፍሊክ ባርሴሎናዎች ቅሬታቸውን ለአውሮፓ እግር ኳስ ማህበር አቅርበዋል። ኳሱ እንዳንቀባብለው ሆን ብለው ሳሩን ከፍ አድርገውታል፣ አሳድገውታል፣ በቶሎ ይቆረጥልን እያሉ ይገኛሉ። የአውሮፓ እግር ኳስ ማህበር ምላሽ ይጠበቃል። እናንተስ ምን ትላላችሁ? ሀሳብ ስጡበት። እንዲህ አይነት ነገሮች በእግር ኳስ አሁን ላይ ዲቴል ነገሮች፣ በጣም ጥቃቅን ነገሮችን በጥልቀት በመግባት ጥንቃቄ ይደረጋል። አትሌቲኮ ማድሪዶችም ባርሴሎና ኳስ እንዳይቀባበል ይመስላል ይህንን ያደረጉት። እውነት ነው ወይ? እንግዲህ በቀጣይ በአውሮፓ እግር ኳስ ማህበር የሚሰጠው ምላሽ ይጠበቃል። የምሽቱን ጨዋታ ምን ትጠብቃላችሁ? አንፊልድ ሊቨርፑል ውጤት ይቀለብሳል? በፒኤስጂ 2-0 ተሸንፎ ነው የመጣው ወይስ ከሜዳቸው ውጭ የሚጫወት ባርሴሎና የአትሌቲኮ ማድሪድን የ2-0 ሽንፈት ይቀለብሱታል? እስኪ ሀሳብ ስጡበት። ውጤት ይገመት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ስፖርት ነው። መልካም ቀን።